ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሙፍቲ ሙስሊሙን አንድ በማድረግ ከነበራቸው ሚና በተጨማሪ ወደማይቀረው ከመሄዳቸው በፊት የሙስሊም ባንክ በኢትዮጵያ እንዲያዩ በሚቻለው ሁሉ አድርገን በፍጥነት የምናሳካ መሆኑን ቃል ልገባላችሁ ፈልጋለሁ። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማዓ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማዓ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ነገር ግን ይህ ቦታ ሲሰራ የኔ ፕሮፖዛል የኔ መሻት ህዝበ ሙስሊም ብቻ ሳይሆን ህዝበ ክርስቲያንም እንደከዚህ ቀደሙ አዋጥቶ ለሁላችን ኩራት የሆነ ነጃሽን የምናስታውስበት ተለቅ ያለ ነገር ሌላ ቦታ የማያስመኝ እንደ ሀገር እንድንገነባ በዚሁ አጋጣሚ ጥሪዬን አቀርባለሁ። እንደ ሀገር አንድነት ህብረት አስፈላጊ መሆኑ እሙን ቢሆንም ጠንካራ የክርስትና እምነት ጠንካራ የሙስሊም እምነት ተቋማዊ የሆነና በህግ የተደገፈ ኢትዮጵያ ያላት እንደሆነ ሁሉም ብሔሮች ብሔረሰቦች ሁሉም እምነቶች ካለምንም ችግር ይህንን ዘመን መሻገር የሚያስችል ጉልበት ስለሚሆናቸው መንግስት በጠየቃችሁት ሁሉና አቅም በፈቀደ ሁሉ ከጎናችሁ ሆኖ ለአንድነታችሁ የሚሰራ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በመጨረሻም ህዝበ ሙስሊም ተፈጥሮን የሚወድ ተፈጥሮን የሚያደንቅ መሆኑ ይታወቃል። ኢትዮጵያ ሀገራችን ከጥቂት ዓመታት በፊት 30% ገደማ የደን ሽፋን እንዳላት የምትታወቅ ቢሆንም አሁን ግን በሀገር ደረጃ ከ4% የደን ሽፋን ያላት በረሃማ አካባቢዎች እየበዙ በደረቅ በዝናብ እጥረት ከፍተኛ ችግር እያጋጠመን ስለሆነ ለትውልድ የሚተርፍ የችግኝ ተከላ ዘመቻ ከአንድ ወር በኋላ ክረምቱን የምንጀምር ሲሆን በኢትዮጵያ ለመጀመሪያ ጊዜ 4 ቢሊዮን ችግኝ ለመትከል መንግስት ሙሉ ዝግጅት ያደረገ ሲሆን ህዝበ ሙስሊም በጀማዓ ከተለያዩ የሰላት ወቅት በኋላ ቢያንስ አንድ ሰው ከ40 ችግኝ በላይ በመትከል እቺን ሀገር ከበረሃነት ወደ ለምነት ከችግር ወደ ልማት ከመበታተን ወደ አንድነት የሚያመጣ ለሁላችን የሚጠቅም ለልጆቻችን የሚተርፍ ፕሮጀክት ስለሆነ መላው የሙስሊም ህብረተሰብ ከመንግስት ጎን በመሆን የችግኝ ተከላውን እንዲያግዝ በታላቅ ትህትና በዚህ በረመዳን ወቅት እጠይቃለሁ። መልካም ረመዳን፣ መልካም አንድነት፣ በሁሉ ነገር አላህ ይርዳችሁ። አመሰግናለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር።